የአክሱም ሐውልትን ያየ ሰው አለ? ጥላቻቸው ጥግ ደርሷል። ኦርቶዶክስን ስለጠሏት ኢትዮጵያን ታሪክ አልባ ሊያደርጓት ነው። የአክሱም ሐውልት መፍረስ እንዴት ለእስልምና የሞራል ትምህርት ሊሆን ይችላል? እናየዋለን። መጣል አለብን ብሎ ሐሳብ አቅርቡ። ይሄ ለምን እንደ ሞራል የሚታይ ክርስቲያኑ ስለሆነ ይሄን ማፍረስ አለብን ብሎ አስብ። በጣም ነው የሚያሳዝነኝ የፍልፍሉ ነገር ማለት ነው። ለማንኛውም አብዛኞቻችሁ ያልገባችሁ ያልተገለጠላችሁ ስትሮክ ማለት ቀጥታ ትርጉሙ የሞት መንፈስ ማለት ነው። ቻሌንጁን አዶናይ ሊያስጀምረው ነው። አሳዛኙም የፍልፍሉ መልእክት አለ። ህመሙ ጠንቶበታል። አስተምሯቸው ሁሉ ኦርቶዶክስ ተዋሕዶ ቤተክርስቲያንን መንቀፍ ሆኗል። ወንጌል በእነሱ ቤት የለም። ኦርቶዶክስ ቤተክርስቲያን የእግዚአብሔር ቤት ናት። ከቢራ ፋብሪካ ጋር ምንም አይነት ህብረት፣ ምንም አይነት ዝምድና፣ ምንም አይነት መተባበር የላትም። መጠጣት ጽድቅ ሆኖ አያውቅም። አንዳንድ ሰው የቤተ ክርስቲያን ሰማዕታትን ስም የቢራ ጠርሙሱ ላይ ሲያይ ይሄ ቢራ የተባረከ ነው ብሎ ያስባል። በየትኛውም መልአክ ስም የተጠራ በየትኛውም ሰማዕት ስም የተጠራ ቢራ ቢሆን እርኩስ መሆኑን በዚህ አጋጣሚ መናገር እፈልጋለሁ። እነዚህንና ያስተምሩናል ይገስጡናል ያልኳቸው ምሪስ ይቀርብ ያለው። ሰላም በዓለም ዙሪያ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? ይህ ቪዲዮ ደርሷችሁ እየተመለከታችሁ ከሆነ ለብዙዎች እንዲደርስ ላይክ አድርጉት። እንዲሁም ሼር እና ሰብስክራይብ ማድረጋችሁንም እንዳዘነጉ። ቀጥታ ወደ ቪዲዮቹ እንሄዳለን። የመዝሙር ዝርፊያው እንደቀጠለ ነው። የተወዳጇ ዘማሪ የምርትነሽ መዝሙር በፕሮቴስታንቶች ተዘርፏል። አንድሮኛል ቸርነትህ የሚለው ዝማሬ እንደዚህ እንደምታዩት ተዘርፎ እናየዋለን። የሲአርፒ ህጋዊ ባለቤትነቷንም ነጥቀዋታል። ህግ ሊጠይቃቸው ይገባል። በማንነቴ ተሸናፊ ለዝቻለ እናንተ የያዝከው አባቴ የያዝከው ይኖራል ዘላለም። አኑሮኛል ቸርነት ልክ የሌለው ደግነት እንዳንተ አይነት እንዴት ይገኛል? ሁሉም ነገር ትዝ ይለኛል፣ ሁሉም ነገር ትዝ ይለኛል። ቻሌንጁን አዶናይ ሊያስጀምረው ነው። አሳዛኙም የፍልፍሉ መልእክት አለ። ህመሙ ጠንቶበታል። ሁላችንንም በሳቅ ሲያዝናና የቆየው ተወዳጁ ኮሜዲያን በረከት በቀለ ፍልፍሉ በአሁኑ ወቅት በጤና እክል ምክንያት በሆስፒታል አልጋ ላይ ሆኖ ለሁላችንም ልብ የሚነካ መልእክት አስተላልፏል። ፍልፍሉ ካለፈው እሁድ ጀምሮ ከልጆቼ ጋር በዓልን ማሳለፍ ብመኝም በህመሙ ምክንያት ግን ሳይሳካልኝ ቀርቷል ብሏል። አሁን መቆምም ሆነ መራመድ አልችልም፣ ካልተንቀሳቀስኩና ካልተራመድኩ ደግሞ ልጆቼን ማስተዳደር አልችልም የሚለው ስጋቱ የሁላችንን ልብ ይሰብራል። በአሁኑ ወቅት በዶክተሮች ክትትል ስር ሆኖ የሁላችንም ድጋፍና ጸሎትም ይሻል። ፍልፍሉን በገንዘብ ለመደገፍ ደግሞ የምትፈልጉ በአካውንቱ የኢትዮጵያ ንግድ ባንክ በ1037 44 61 31 5 በረከት በቀለ የምትችሉትንም ድጋፍ ስጡት። ፈጣሪ ለተወዳጁ አርቲስታችን ፍጹም ጤና እንዲሰጠው ውድ ልጆቹና ወደ ስራው እንዲመለስ እንመኝለታለን። ይህ መረጃ በማጋራት ለደጋፊዎችና ለወዳጆቹም አድርሱ። በእኔ ደግሞ አያምርም አዶዬ። ማንም ሰው ህመሜን እንዲያይ አልፈልግም። ከኔ ጋር በሳቅ ሲሆን ነው ደስ የሚለው። ያን ያሳዝነኝ። በጣም ነው የሚያሳዝነኝ የፍልፍሉ ነገር ማለት ነው። ለማንኛውም አብዛኞቻችሁ ያልገባችሁ ያልተገለጠላችሁ ስትሮክ ማለት ቀጥታ ትርጉሙ የሞት መንፈስ ማለት ነው። ስትሮክ ሌላኛው የዳቦ ስሙ ነው። ህክምናው የሚያወጣለት የዳቦ ስም ለመሞታችን እንደ ምክንያት የሚደረግ እንጂ አብዛኞች ከዚህ በፊትም ያለፉት አርቲስቶች በሞት መንፈስ በሚላክባቸው ድንገተኛ አደጋ በሚመስል በመኪና አደጋ በህክምና ስህተት በሚመስል ነገር እንደዚሁ በድንገቴ እናጣቸዋለን ማለት ነው። ነገር ግን በአብዛኛው ያልተረዳችሁት ህክምናውን በአብዛኛው ስለሚሸውደን ስትሮክ ማለት እንደዚህ ነው፣ የደም መቋረጥ እንደዚህ ነው፣ የደም መርጋት እንደዚህ ነው እያለ
ብዙ ስም ይሰጠዋል። ምክንያቱም ሽፋን ስለሚፈልግ። ፍልፍሉ እኮ በጸበልና በእምነት እንደምትድን ታውቀዋለህ። ስለዚህ ፍልፍሉን ወደ ፍሉ መድኃኔዓለም ሀያት ጸበል 49 ፍሉ መድኃኔዓለም ውሰዱት። የቅርብ ያላችሁ ሰዎች አላችሁ። ከዚህ በፊትም በበርሜል ጊዮርጊስ ሄዳችሁ ብዙ ሄዳናችሁ አላችኋል። ብዙ ሚስጥር የምታውቁ በዙሪያው ያላችሁ አላችሁ። ስለዚህ ፍሉ መድኃኔዓለም ሀያት ጸበል 49 እዛ ትኩስ ጸበል ላይ ውሰዱት እንጂ ሕክምናው አያድንም ሳይሆን ኢየሱስ ክርስቶስም እኮ የነፍስም የስጋም ሐኪም ነው አይደል? ቅዱስ ሉቃስም ሐኪም ነው። ነገር ግን እንደዚህ አይነት ነገሮች በአብዛኛው የሚድኑት በጸበል በእምነት በቅባ ቅዱስ ነው። ገባችሁ? ከዛ እኔ አሁን ያልኳችሁን ሚስጥር ወደፊት የምትሰሙት ይሆናል። ለምን? በአርቱ ዓለም ያለ ስለሆነ በአብዛኛው በአርቱ ውስጥ ያሉ ከዚህ በፊትም ያጣናቸው ለሰዎች ለምቀኝነት እንዲነሱባቸው ምክንያት የሚሆነው የአርቱ መንገድ ነው። ምክንያቱም እነዚህ ሰዎች ሲለብሱ፣ ሲዝናኑ፣ ሲጠጡ፣ ሲታዩ የተመቻቸው ይመስለዋቸዋል። በምቀኝነት ሰዎች ይነሱባቸዋል። ነገር ግን ሌሊት ቀን ሰውን ቢያዝናኑ ቢያስቁ ሌሊት ደም እንባ እያለቀሱ የሚኖሩት አብዛኞቻቸው ህይወታቸው ይሄ ነው። ስለዚህ ለፍልፍሉ መልእክቴ ምንድነው? በቅርቡ ያላችሁ ፍልፍሉ የሚድነው በጸበልና በቅባ ቅዱስ በእምነቱ ብቻ። ከዛ በኋላ ያለውን ሚስጥር ከዛ በኋላ ያለውን ነገር በሂደት የምትሰሙት ይሆናል ማለት ነው። ስለዚህ ስትሮክ ማለት የዳቦ ስሙ ሲሆን ዋናው ስሙ የሞት መንፈስ ይባላል። የቻለውን ጠባቂ መልአኩ የራቀውን እስከ መግደል ይደርሳል። ያልቻለውን ደግሞ በፓራላይዝ አድርጎ ያስቀምጣል። እንደዚሁም ንስሐ እንዳይገባ ደግሞ አንደበት ይይዛል፣ አፍ ያጣምማል፣ እጅ ያጣምማል፣ እግር ይቆለምማል፣ መቆም መቀመጥ እንዳትችሉ ያደርጋል ማለት። ስለዚህ ስትሮክ የዳቦ ስሙ ነው። ዋና ስሙ ደግሞ የሞት መንፈስ ይባላል። ይሄ የሚድነው በእምነትና በጸበል ነው። ሰላማችሁ ይብዛ። ይሄን መልእክቴን አድርሱልኝ። ፍሉ መድኃኔዓለም ጸበል እጅግ በጣም ልዩ በረከት ቃል ኪዳን ያለው ነው። በዛ ቢሄድ ይድናል፣ ይፈወሳል። ለምህረት መጣል አለብን ብሎ ሐሳብ አቅርቡ። ይሄ ለምን እንደ ሞራል የሚታይ ክርስቲያኑ ስለሆነ ይሄን ማፍረስ አለብን ብሎ አሰበ። አሁን የኦርቶዶክስ ጥላቻቸው ጥግ ደርሶ ኢትዮጵያን ታሪክ አልባ ሊያደርጓት ተነስተዋል። ይህ አሁን ለእስልምና እንዴት አስተምሮ ሊሆን ይችላል? የጋራ ታሪካችንን የአክሱም ሐውልት ቢፈርስ ኖሮ እንዴት የክርስቲያኖች ሞራል ይሰበር ነበር ተብሎ አደባባይ ላይ ትምህርት ይሰጣል። የጋራ ቅርስና የዓለም ሕዝብ ኢትዮጵያ ውስጥ እየመጣ የሚጎበኘው ለኢትዮጵያ ሕዝብ ዶላር የሚያስገኘውን ቅርስ እንዴት ቢፈርስ ኖሮ ተብሎ ትምህርት ለእስላሞች ሊሰጥ ይችላል። አንዳንድ ኡስታዞች ኃይል ሊባሉ ይገባል። እስኪ የተናገረውን ካንደበቱ እንስማው። አክሱም ሐውልትን ያየ ሰው አለ? አክሱም ሐውልት ረጅም ነው፣ 30 ምናምን ሜትር ነው፣ 37 ሜትር እንደዚህ ትልቅ ነው። ግዝፈቱን አስቡት። ይሄን መጣል አለብን ብሎ ሐሳብ አቅርቡ። ይሄ ለምን እንደ ሞራል የሚታይ ክርስቲያኑ ስለሆነ ይሄን ማፍረስ አለብን ብሎ አሰበ። እንዴት ችሎ ይፈርሳል? የትኛው ወታደር? ስለዚህ ፈረሰኛው በጠቅላላ ጠራና ያንዳንዱ ፈረሰኛ ፈረሳችሁን ከአክሱም ሐውልት ጋር ሰሩ ብሎ ሁሉም ፈረስ አንድ ላይ ሲሄዱ በርቀት አክሱም ሐውልትን ጥለው ያው ተፈረካክሰው እዛ ታዩታላችሁ። ይሄን አክሱም ሐውልትን ጣለ ብለው ሲያስቡ ስነ ልቦና ይናወጣል። እንዴት ያለ ቢሆን ነው እንዲህ ያደረገ? እና አንዳንድ ጊዜ ያኛው ወገን ተደሰተበት ወይንም ይኮራበታል ብሎ የሚያስበውን አካል ስነ ልቦናቸውን ክራሽ ለማድረግ የሚሄዳቸውን ነገሮች ስናይ ከተለመደው በሙስሊም ሱልጣኔቶችና ከነበሩ መሪዎች ወጣ ያለ ሰው። እስልምና ራሱን እንደ አሸናፊ ለመቁጠር የኢትዮጵያን ታሪክና ክርስቲያኖችን ማጥፋት ነው የሚሻው ብለን ስንላችሁ እንደው ዝም ብለው ስለደበሩን እንደዛ ምንላቸው የመሰላችሁ ሰዎች ምናልባት በነሱ ንግግርና በነሱ ትርክት ከነቃችሁ ብዬ እንድትሰሙት ነው እንጂ ብዙ ነገር ልላችሁ አይደለም። ይህንን ቪዲዮ ሼር፣ ኮፒ ሊንክ አድርጋችሁ ለብዙ ሰው እንዲደርስ አድርጉ። እንዲሁም ደግሞ እነሱ እንዳይሰማ የኛ ድምፅ እንዳይሰማ ስለሚፈልጉ ሪፖርት ስለሚያደርጉ ኮፒ ሊንክ ማድረጋችሁን በጣም አብዙ። ቢያንስ 50 ጊዜ ኮፒ ሊንክ አድርጉ። እንግዲህ እንደሰማችሁት አንድ በታሪክ የሚመኩበት ሰው እንደዚህ አይነት ነገር እንዳደረገ
የአክሱምን ሐውልት እንዳሰባበረ ያንን ያደረገው ደግሞ የክርስቲያንን ስለልቦና ለመግደል ለማጥፋት የሚመኩበትን ነገር ማጥፋት እንደሚችል ለማሳየት ነው ያንን ያደረገው ይለናል። የዛሬዎቹም ኡስታዞች ከጀርባቸው ለውሸት የኢትዮጵያን ባንዲራ ያስቀምጣሉ እንጂ የኢትዮጵያን ታሪክና በተለይ ደግሞ ክርስትና በኢትዮጵያ ውስጥ ያለውን ታሪክ ከነሱ ቀድሞ የነበረውን ታሪክ ማጥፋት ያንን መደምሰስ መሆኑ ዓላማቸው በግልጽ በአደባባይ ይነግሩናል። እኔ ግን የሚጨንቀኝ እየመጣችሁ የኢትዮጵያ ታሪክ የኢትዮጵያ ከድል የአባቶቻችን ታሪክ ብላችሁ የምትጮሁብን ሰዎች የምትዘፍኑብን ሰዎች እነዚህን ሰዎች አደም ማስገዛት ለምን እንዳቃታችሁ ለነዚህ ሰዎች መልስ መስጠት ለምን እንዳቃታችሁ ኢትዮጵያዊነትን በአንደበታችሁ ሳይሆን በስራ ማሳየት ለምን እንዳቃታችሁ በዘፈን ሳይሆን በስራ ማሳየት ለምን እንዳቃታችሁ በጣም ጥያቄ ይፈጥርብኛል። እውነት ነው። ወንድማችንን እናመሰግናለን። አንዳንድ ኡስታዞች ኃይል ይባሉ ይገባሉ። ኦርቶዶክስን ስለጠሏት ብቻ አገር ሰርታ እዚህ ያደረሰችውን የኦርቶዶክስን ቅርሶች በማፍረስ ኢትዮጵያን ታሪክ አልባ አድርገው ለሚንቀሳቀሱ ህዝቦች ለሚንቀሳቀሱ ኡስታዞች ህግ አንድ ሊላቸው ይገባል። ምንም እንኳ እምነቱን ባያምኑበትም ቅርስ እስከሆነ ድረስ ሁሉም ሊያከብሩት ይገባሉ። ከእስራኤልም ሊማሩ ይገባሉ። በትናንትናው ዕለት የእስራኤል ወታደር በሊባኖስ ውስጥ የክርስቶስን ሐውልት እንደዚህ ሲደበድበው ሳይቶ የእስራኤል መንግስት እርምጃ እንደሚወስድበት አስጠንቅቋል። የኢትዮጵያ መንግስትም በእንደዚህ አይነት ኡስታዞች ላይ እርምጃ ሊወስዱ ይገባል እንላለን። አሁን አንዳንድ ፓስተርና ነብይ ነኝ ባዮች አስተምሯቸው ሁሉ ኦርቶዶክስ ተዋሕዶ ቤተክርስቲያን ሆናለች። እሷን ካልሰደቡ እሷ ላይ አፋቸውን ካላላቀቁ ወንጌል የሰበኩ አይመስላቸውም። ይህንን ፓስተር እስቲ እንስማ የሚለውን። ኦርቶዶክስ ቤተክርስቲያን የእግዚአብሔር ቤት ናት። ከቢራ ፋብሪካ ጋር ምንም አይነት ህብረት፣ ምንም አይነት ዝምድና፣ ምንም አይነት መተባበር የላትም። መጠጣት ጽድቅ ሆኖ አያውቅም። አንዳንድ ሰው የቤተ ክርስቲያን ሰማዕታትን ስም የቢራ ጠርሙሱ ላይ ሲያይ ይሄ ቢራ የተባረከ ነው ብሎ ያስባል። በየትኛውም መልአክ ስም የተጠራ በየትኛውም ሰማዕት ስም የተጠራ ቢራ ቢሆን እርኩስ መሆኑን በዚህ አጋጣሚ መናገር እፈልጋለሁ። በዓለም ዙሪያ ያላችሁ ኦርቶዶክሳውያን ሁላችሁንም ሰላም ብያለሁ። ይህንን ቪዲዮ ሼር፣ ኮፒ ሊንክ አድርጉልኝ። በምትችሉት አጋጣሚ አካውንቱን 5 ጊዜ ኮፒ ሊንክ አድርጉ። ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ዘፈንን ማለትም ለዓለም የሚዘፈንን ዘፈንን ኃጢአት ነው ብላ ታስተምራለች። እያስተማረችም ነው የቆየችው ለሚባል መጽሐፍ ቅዱስ ሰጪ የሆነች ስለሆነች ደግሞ ክርስቶስ ኢየሱስን ኢትዮጵያ ላይም ያስተዋወቀች ጠንካራ ቤተ እምነት ናት። ቀጥሎም ሰካራም የእግዚአብሔርን መንግስትን እንደማይወርስ አጥብቃ የምታስተምር ቤተ እምነት ናት። ከዚህ ጋር በተያያዘ ደግሞ ቤተክርስቲያን እንደዚሁ ሰው ሰነፍ እንዳይሆን እግዚአብሔር ሰራተኛ አምላክ ስለሆነ ትውልድ ሁሉ ወደ ስራ እንዲመጣ ሰራተኛ እንዲሆን የምታስተምር ናት። እንደተናገርከው አንተ ቤተክርስቲያንን ለ2 ሰከንድ መድረክ ላይ ለ2 ሰከንድ ቆመ ኦርቶዶክስ አለማለት አትችልም የሚባል አሁን የተያያዝከው ነገር ምንድን ነው ከተባለ ነቢይ ሱራፌል ማለትም ነብይ ብዬ በተደጋጋሚ የምጠራህ እኔ ነቢያቶች አሉ ብዬ አላምንም፣ ነብይም ነህ ብዬ አላምንም። ነገር ግን ነብይ ብዬ የምጠራ ባንተ ቤተ እምነት ውስጥ ሰዎች ነብይ አድርገው ስለሚጠሩ ቤተ እምነትህም ወይም ደግሞ አንተ ያለህበት ቸርች ነብይ ብሎ እስከጠራ ድረስ እነሱ በሚጠሩ ልክ ልነግርህ ስለምፈልግ ነው። መጀመሪያ እውነትን ለማስተማር ከትችት መውጣት፣ ከነቆራ መውጣት፣ የሌላውን ቤተ እምነትን በመጥራት አይደለም መቀጠል ያለብን። እንዴትና ለምን ብለህ ካሰብክ አንተ ራስን የቻለ ቸርች አለ። እዛ ቸርች ላይ የምታስተምረው የገባህን እውነት አስተምህሮን እንጂ ኦርቶዶክስ በማለት አይደለም የሚባል አንድ የፕሮቴስታንት መምህር ለ2 ሰከንድ አይደለም ለ1 ሰከንድ መድረክ ላይ ቆሞ ማይኩን የማስተካከል ጊዜ የለውም። ልክ ማይኩ እንደያዘ ኦርቶዶክስ ነው የሚለው። ለእናንተ ስብከት ማጣፈጫ፣ ለእናንተ ስብከት መነሻ፣ ይሄ ከትችት ከነቆራ ጋር የሚያገናኝ ይህንን ቪዲዮ አሳያለሁ።
ሌላ እዚህ ጋር የምታየው ቪዲዮ የሚገርመው ነገር በአዋሳ ከተማ በመድኃኔዓለም ቤተክርስቲያን ያለ ነው። ሐዋሳ ከተማ ላይ መድኃኔዓለም ቤተክርስቲያን ሐዋሳ ላይ ከሐዋሳ ገብርኤል ውጪ ሌላ የአገሩ ውበት ተደርጎ የሚታየው ተጨማሪ ግብአት ለአገሩ የኢንቨስትመንት እንኳን ግብአት ተደርጋ የምትጠራው አሁን ደግሞ መድኃኔዓለም ቤተክርስቲያን አለ። ሐዋሳ ገብርኤል አለ፣ እጅጉን በጣም የሚያምር ቤተክርስቲያን። ቀጥሎ ደግሞ አሁን መድኃኔዓለም ቤተክርስቲያን። እዚህ ጋር መተህ ራሱ ለምታስተላልፈው መልእክት ቸርች አይደለም የመጀመሪያ ጉዳይ። ቀጥሎ ደግሞ ያ ወክዌይ ነው፣ ቦታው መሄጃ መምጫ ነው እንጂ ወንበር ላይ ቁጭ ብለህ የምታወራበት አይደለም። ግን ከነቆራ ጋር ከትችት ጋር የተያዘ ነገር ስላለ ነው እቺን ቤተክርስቲያንን ለማሳየት። ወንድማችንን እናመሰግናለን። ቃልዮት ያሰማል። አባ ምን አሉ? ዘረኝነት ይውደም፣ ሀገራችን በሰማይ ነው ብለዋል። ጠበቃውም ደግሞታል። 2018 የምመርጠው ከዘረኛ የጸዳ ፓርቲ ካገኘው ነው፣ እባካችሁ ሐሳባችሁን ስጡኝ እያለ ይገኛል ጠበቃው። ድምፄን ካርዴን የምሰጥህ ብሔርተኝነት፣ ዘረኝነት፣ ቡድንተኝነት እንዲሁም ደግሞ ሃይማኖተኝነትን ለጽንፍ ፖለቲከኛነት ለሚጠቀም አካል ላይ ያለህን ምልከታ ስታሳውቀኝ ብቻ ነው። ጠበቃና የህግ አማካሪ አያሌው ቢታ ነኝ። እንግዲህ ይህ ሶስተኛ ጥያቄ ነው። አሁን ድምፄን የምሰጥ ድምፄን በካርድ መልክ አድርጌ የምመርጥህ አካል የትኛውም ፖለቲከኛ የትኛውም ወገን ዛሬ ላይ ይህንን አቋሜን ይህንን ጥያቄን መመለስ ትችል ነው። ስለ ቡድንተኝነት፣ ስለ ዘረኝነት፣ ስለ ብሔርተኝነት ጽንፍ ለረገጠ እንዲሁም ደግሞ ሃይማኖትን መሸሸጊያ በማድረግ በሃይማኖተኞች መካከል እምነትን ከእምነት ለማጋጨት ጥረት የሚያደርጉ በሃይማኖት ሰበብ የሚሰበስቧቸውን ገንዘቦች ለግል ጥቅማቸውና ለሌላ ዓላማ የሚያውሉ አካላት ላይ ምን አይነት እርምጃ ወስደህ ሀገሬን አንድ ታደርጋለህ? ሀገሬን የምኖርባትን ሀገሬን ሰላም ታሰፍናለህ? ይህንን ጥያቄን እንድትመልስልኝ እፈልጋለሁ። ማለት የትኛውም ፖለቲካ ፓርቲ ይሄ የኔ ጥያቄ ብቻ አይደለም፣ የብዙ ሚሊዮን ዜጎች ጥያቄ ነው። በዚህ ላይ ግልጽ የሆነ አቋማችሁን ልታሳውቁን ይገባል። ዛሬ ላይ በሜንስትሪሚንግ ብቻ በምታደርጉት ፉክክር ወይም ደግሞ የውይይት መድረክ ላይ ብቻ ምን ያህል ሰው ተመልክቶ ነው አንተን ዓላማህን ሊረዳ የሚችለው? ይህንን የሶሻል ሚዲያ አማራጭም በአማራጭ ጥያቄዎቻችንን ምላሽ እየሰጣችሁ በእውነትም ለእንደዚህ ጥያቄዎች ይህ መልሳለን፣ ይህ አቋም አለን፣ ይህ ማኒፌስቶችን ነው እያላችሁ አስረዱን። አለን፣ እንስማችሁ። ከዚያ በኋላ በትክክል የምትመጥኑን የሆነ እንደሆነ ካርዳችንን ቀደም ከመጣላችን በፊት ምን አድርጉ? አቋማችሁን አሳውቁ። ስለዚህ ብሔርተኝነት፣ ቡድንተኝነት፣ ዘረኝነት፣ ጽንፍ የረገጠ ሃይማኖተኝነት፣ ሃይማኖትን እምነትን ከእምነት ጋር ለማጋጨት የሚሰሩ አካላት ላይ ምን አይነት እርምጃ ነው የምትወስዱት? እንዴት አድርጋችሁ ነው ሀገራችንን ዘላቂ ሰላማዊ ተረጋገጠ ልታደርጉ የምትችሉት? ምላሻችሁን እንጠብቃለን። በቀጥታም ይሁን በተዘዋዋሪ ምላሻችሁን ስጡን። ይህ ለፖለቲከኞች እንዲደርሳቸው ለብዙ ወገኖችም ዜጎችም ማንን መምረጥ እንዳለባቸው ለማወቅ ለተቸገሩ ይህንን ጥያቄ እንዲደርሳቸው ሊንክ ሼር ሪፖስት ማድረግና አትርሱ። ወሎዬም ሁን ጎንደሬም ሁን ጎጃሜም ሁን ሸዋም ሁን ይህ ዓለም ሀገራችን አይደለም። እንደ ጭንቅላት ጥበት ተሰፍተ ተጠበል ልታስብ ትችላለህ። የኛ ሀገር እንዲያው ከዚህ ዘረኛ ዓለምስ መድኃኔዓለም ቢወስደን ሰብስቦ እንዲያው እውነቴን በጣም ይሄ የኛ ሀገር አይደለም። አጠቃላይ 7ቱ አህጉር በሙሉ ለአንተ በወራሽነት ቢሰጥህ ሀገር አይደለም። ይሄ አንድ ክልል ወረዳ ምናምን ተውትና አሜሪካንም አውሮፓንም እንደው ለአንዱ ሰውዬ የወራሽነት መብት ሰጥተው ቢሰጡ ራሱ ሀገር አይደለም። ሀገራችን የኛ ሌላ ዓለም ነው። አሁን እዚህ ውስጥ ምንድን ነን ስንል ስደተኛ ደግሞ በስደተኛ አይኮራም። ስደተኛም ስደተኛን ሊሰድበው አይችልም። አሁን የስደተኞች ካምፕ ቢገባ አንድ ሰው አንተ ስደተኛ ይላል። እርስዎ ነዎት እንጂ ባለ ርስት። አንድ ድንኳን ውስጥ ተቀምጦ አንድ ሰውን ስደተኛ ይላል እንዴ? አሁን አንድ ሰው የኢትዮጵያዊ ሱዳን ተሰዶ ስደተኞች ካምፕ ውስጥ ቢገባ ሁለቱ ኢትዮጵያውያን ሱዳን ስደተኞች ካምፕ ውስጥ ነው ስደተኛ ይባባላሉ? አይባባሉም። ሁሉም ስደተኛ ናቸው። ሁላችንም ስደተኞች ነን። መምህራችንን እናመሰግናለን። ቃልዮት ያሰማልን። ቤተ ክርስቲያን ስትመጡ መልአክ መስላችሁ አትምጡ። ማለቴ ተገላልጣችሁ ነው ማለቴ እንዳልሆነ ይገባቸዋል።
ቤተክርስቲያን ስንመጣ ቀሚስ የሚያስለብስ አምላክ የለን። ከተማ ስትሆኑ ደግሞ ራቁታችሁን የሚያሳብድ አምላክ ሁለት ገዢ የለም እኮ። ከተማውም የእግዚአብሔር ፊት ነው፣ ቤተክርስቲያኑም የእግዚአብሔር ፊት ነው። ስለዚህ ተመልከቱ። ግን ለቤተክርስቲያን ምን አለ? ማንም ሰው ራቁቱን እንዳላይ ልብስ ይልበስ። ልብሰ ተክህኖን ስትሰራ 5 መንዲል አበጅለት፣ የ12ቱን አባቶች ስም ጻፍበት። በዚያ ላይ በልብሰ ተክህኖ ላይ 12 ሻኩራዎች አሮን ሲራመድ ድምፅ የሚያሰሙ ሸዋ የሚሉ ነገሮች ጥለፍበት። የልብሱን ዳርዳሩን በሰማያዊ ክር ዘምዝመዋል። 5 መንዲል ተመልከቱ። 4 ባሕሬ ሥጋ 5ኛ ባሕሬ ነፍስን ተዋጅ አድናለሁ ሲለው ነው። ልብሰ ተክህኖዋ የእመቤታችን ምሳሌ ነው። 12 አባቶች ስም የ12ቱ ነገደ እስራኤል ስም ነው ለጊዜው። ለፍጻሜው የ12ቱ ሐዋርያት ስም ነው። የ12ቱ ሐዋርያት ስም ነው። እነዚህን ጻፍበት በልብሱ ላይ አለ። ተመልከቱ። አምላክ ሰው ለመሆኑ የሰውን ሥጋ ተዋህዶም ሰውም አምላክ ለመሆኑ አስተምረው እኛም በቤቱ የሰበሰቡን ሐዋርያት ስለሆኑ አባቶችህን አትርሳ ለማለት ነው። በልብሰ ተክህኖ ላይ ያሉት ሻኩራዎች መንዲሎች ሻኩራዎች ተመልከቱ የእመቤታችን ምሳሌ ናቸው። ከውስጥ ያለው ድምፁ መሰማቱ ተመልከቱ። አሮን ሲራመድ የታመመ ሰው ድምፁን እየሰማ ይድን ነበረ። አሮን ሲራመድ ማለት ነው። እንደዚህ ሁሉ ተመልከቱ። ያቺ አሮን ልብስ ላይ ያለችው ሻኩራ የተባለችው እመቤታችን ናት። ውስጧ ያለው ሸዋ የሚለው ድምፅ የተባለ ውስጧ ያለው ሸዋ የሚለው ነገር የአካላዊ ቃል የወልድ ምሳሌ ነው። ከውስጥ ያለው ድምፅ ክርስቶስ ሰው ሆኖ ኃጢአትን ታድገ ለከ ኃጢአተከ ኃጢአት ተሰረየችልህ እያለ የኃጢአትን ማሰሪያ የመፍታቱ ምሳሌ ነው። ሰማያዊ ክር ልብሰ ተክህኖ ላይ መጠለፉ ሰማያዊ ርስት አለን ስንል ነው። ለጊዜው ሰማይ የመሰለ ባህር ከፍሎ አሻገረን ስንል ነው። ፍጻሜው ግን ሰማይ የሚያህል መከራ ራቀልን ስንል ነው። ያንን ያራቀልን አምላክ የተመሰገነ ይሁን። 3 ነገር ያስፈልገዋል ለሰው። አንደኛው ማወቅ፣ ካላወቀ መጠየቅ። ሰው የተካተተ ድንቁርና ያዘው የሚባለው የማያውቅ ሲሆን፣ አለማወቁን የማያውቅ ሲሆን፣ አለማወቁን አውቆ የማያፍር ሲሆን፣ ከዛ ድንቁርና ተሰብስቦ ቤት የሰራበት ይባላል ማለት ነው። ሰው ይሄን ማድረግ አለበት ወይ አለማወቁን ማወቅ። አለማወቁን ያወቀን ሰው ትረዳዋለህ፣ ታሳውቀዋለህ። አለማወቁን ማወቁን የማያውቅ ታነቃዋለህ። ማወቁን የማያውቀውን ሰው አለማወቁንም ማወቁንም የማያውቅ ሰውም ግን ምን ልትረው ትችላለህ? አያውቅም፣ ደግሞ አለማወቁንም አያውቅም፣ አዋቂ ነኝ የሚል ማለት ነው። እንዲህ አይነት ሰዎች እነማን ናቸው ቢባሉ ደብተራ ብለው የሚሳደቡ ሰዎች ማለት ነው። ይጸልልሻል ማለት ይጋርድሻል ማለት ነው። ሌላ ምንም ነገር የለውም። ወኃይለ ልዑል ይጼልለኪ፣ የልዑል ኃይል ምን ይልሻል? ይጋርድሻል ማለት ነው። በቃ ይሄን ሳያውቁ መናገር ማለት ነው። ሳያውቁ መናገር ጤነኛን ማከም ነው። አውቆ የተረዱትን መናገር። ስለዚህ ምንድነው? በአጭር ቃል ወደ ነገር ልውሰዳችሁ። ደብተራ ማለት ቃል ለቃል ሲፈታ ድንኳን ማለት ነው። ምን ማለት ነው? በሉ ንገሩኝ እንጂ። ደብተራ ማለት ጠንቋይ ማለት ነው እንዴ? አሁንስ ደብተራ ሲሉ ኧረ ተው ጎበዝ ተው። ድንቁርና መልክ ቢመስለው እንደዚያን ይመስል ነበር ማለት ነው። ምእመናን የሚጠበቅባችሁን ድርሻ ተወጡ እንጂ የነገሌ ዘር ነው የሚሾመው እነገሌ ናቸው የሚሾሙት አይመለከታችሁም። ነገር ብታቀናኑ ባታቀናኑ እግዚአብሔር የመረጠው ይሾማል። እግዚአብሔር ያልመረጠውን መቅሰፍት ከቤተ መቅደስ ጀምሮ ይውጠዋል። በዚያች ድንኳን ውስጥ የነበሩት ልብ ብላችሁ ስሙ። በዚያች ድንኳን ውስጥ የነበሩት የድንኳኑን ሕግ ያከበሩ ሰዎች ለርስት በቅተዋል። ክብርሽ ገናና ነው ለዘላለም። ማድነቅ ከፈለገ ይሄንን አብላው አካውንት ይሞላል፣ እግር ይሮጣል፣ ሰባራ ይድናል፣ ኢየሱስ ጌታ ነው የሚለው አይደለም የሚደንቀው። እኔ ማድነቅ ከፈለገ የሚደንቀኝ ዓለማትን የያዘውን ጌታ በማህፀኗ እንዴት ወሰነችው?
እኮ ከህሊና እኮ በላይ እኮ ነው። ተመልከቱ። ወስነዋለች። አዎ ወስነዋለች። ደግሞ አልተወሰንም። ይህንኛ ምን እናውቃለን? ዓለም በማይጸኗ አለ። ዓለምን የያዘው ጌታ በማይጸኗ ስላለ ማለት ነው። የመላእክት ጌታ በማይጸኗ ስላለ መላእክት የእግዚአብሔር አገልጋዮች ፍጡራን ስለሆኑ የመላእክትን ጌታ እግዚአብሔርን ስለያዘች ምን ትባላለች? እመቤታችን ከፍጥረታት ሁሉ በላይ። እስኪ በሉ ከፍጥረታት በሉ ሁሉ በላይ። እሷን የሰጠን መድኃኔዓለም የተመሰገነ ይሁን። መምህራችንን እናመሰግናለን። ቃልዎት ያሰማልን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።